አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የራማ ዩቲዩብ ቻናል ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አዲስ ጀማሪ ሰብስክራይብ ሼር አድርጉ ማለት ነው። ዛሬ ይዤላችሁ የመጣሁት የፊት እርድ ነው ማለት ነው። ተቀብቻ አሳያችኋለሁ። በጣም አሪፍ ነው። ፊት ጽድት ነው የሚያደርገው ማለት ነው። እንግዲህ ከአሰራሩ ጀምሬ አሳያችኋለሁ። መጀመሪያ ላይ አንድ ማንኪያ እርድ እናደርጋለን። ከዛ በኋላ ሎሚ መጨመር ይቻላል ከፈለጋችሁ፣ ግን ሎሚ አይመከርም ለፊት። ከዛ ትንሽዬ ውሃ እንዲያለብን ማለት ነው። ትንሽዬ ውሃ እናደርጋለን። ከዛ በኋላ በደንብ ካልነው በኋላ ፊታችንን ተቀብተን እስከሚደርቅ ድረስ ማለት ነው። እስከሚደርቅ ድረስ መቆየት አለበት። ያው በዚህ መልኩ ማለት ነው የምንለው። በዚህ መልኩ እንዋለን እንደዚህ እስከሚሆን ማለት ነው። ቀሲልም ካለ መጨመር ይቻላል፣ ግን ብቻውን ለውጡን ለማየት ብቻውን ብትጠቀሙት በ5 ቀን ውስጥ በጣም ለውጥ ያመጣል ማለት ነው። አሁን እንግዲህ ከአሰራሩ ጀምሮ ያሳየቻችኋለሁ። ፊቴ ልቀባው ነው ማለት ነው። እሺ ዩቲዩብ ቻናሎቼ አሁን ፊቴን ተቀብቼ ጨርሻለሁ። እንግዲህ እንደምታዩት ነው። ትንሽ ከደረቀ ሻርብ የነካብኝ እዚህ ጋር ችግር የለም። ትንሽ ካለ በኋላ እዚህ ጋር ተስተካከለ መሰለኝ። ትንሽ ልክ እንደደረቀ በቀዝቃዛ ውሃ እንታጠበዋለን ማለት ነው። በሳሙና እንታጠብ። በሳሙና ፊታችን መጀመሪያ ላይ ብንታጠብ የተሻለ ይሆናል ማለት ነው። እንግዲህ ደግሞ ፊቴን ታጠቤ ልዩነቱን ታውታላችሁ እዚሁ ማለት ነው። አሁን ከዚህ በፊት የነበረውን ሳልቀባ አይታችሁታል። አሁን ከተቀባ በኋላ ያለውንና ታውታላችሁ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲሰኝ እንግዲህ ጓደኛዬ እንድትቀባ ነው። እስኪ ደግሞ እሷንም እናያለን ማለት ነው። እሺ ቤተሰቦቼ አሁን ጓደኛዬንም ቀብቻታለሁ ማለት ነው። በቪዲዮ የምታዩት ይሆናል። እኔ ከዚህ በፊትም የህርድ እንጠቀም ስለማውቅ ህርድ ቀሲል ምናምን እንጠቀማለሁ ማለት ነው። እሷ እኔን አይታ እስኪ ምናምን እያለች ፊት አሁን ቀብቻታለሁ። እንግዲህ እንደምታዩት ይህን ይመስላል። ፏ አርጓታል። ደግሞ ታጥበን ሁለታችንም ታውታላችሁ ማለት ነው። አደራ እንግዲህ ሰብስክራይብ አድርጉ። አዲስ ጀማሪዎች ነን አይደል? እንግዲህ በአዳዲስ ነገሮች እንመጣለን። መልካም ቆይታ። እሺ ዩቲዩብ ቻናሎቼ እንግዲህ ህርዴን አሁን ታጥቤዋለሁ ማለት ነው። እንግዲህ ለውጡን እናንተ አይታችሁ የምትፈርዱት ይሆናል ማለት ነው። በጣም ነው የሚለው እዚህ ጋር ያስታውቃል ብላችሁ ካያችሁት አይኔ አካባቢ መቀባት ስለማችል እሱ ጋር ስላልተቀባሁኝ ይላል ማለት ነው። ይለያል። ይሄ የተቀባሁት እኔ በጣም ተመችቶኛል። ህርድ ይስማማኛል ማለት ነው። እንግዲህ ላይክ ሼር በማድረግ ሰብስክራይብ ማድረግ እንዳትረሱ። እስካሁን ቆይታችን ይሄንን ይመስላል ማለት ነው። እንግዲህ ጓደኛዬንም አሳያችኋለሁ ማለት ነው። አብረን ተቀብተናል። እሷ ጋር ያለውን እንግዲህ አይታችሁ እናንተ ኮሜንት ላይ ልታስቀምጡልን ትችላላችሁ ማለት ነው። ይሄው እንግዲህ እዛ ጋር ቅድም በቪዲዮ እንደሰራ ነው ተቀብታ ቪዲዮ አንስቻት ነበረ ማለት ነው። አሁን ታጥበዋለች። ፊቷን ፏ ነው ያደረጋት። ማሻአላ ተባረከላ። በጣም አሪፍ ነው ማለት ነው። በቃ በጣም ለኛ በተለይ ይመከራል ማለት ነው። ምክንያቱም ፊታችን የሚያበላሽና ፊታችን የሚጎዳ ነገር የለውም ይሄ ማለት ነው። እንደውም ለፊታችን ለቆዳችን በጣም አሪፍ ነው። ጓደኛዬን ማየታቸዋታል ማለት ነው። በጣም ደስ የሚል ቆይታ ነበረን። እንግዲህ በአዲስ መልኩ ደግሞ እንመጣለን። መልካም ቆይታ። ማሻአላ ሰላጣው በጣም ነው የሚያምረው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የዩቲዩብ ቻናሎቼ እንዴት ናችሁ? ደህና ነኝ አልሐምዱሊላህ ማለት ነው። እንግዲህ ሰላጣ አልሰራ ነው ማለት ነው። ሰላጣ እንደምታውቁት በጣም ጽዳት ይፈልጋል። ስናጥብ አንዳንዱን እንደዚህ እያደረግን ካላጠብ ነው በጣም አስቸጋሪ ነው ማለት ነው። ያው እዚህ ኢትዮጵያ ላይ የታወቀ ነው ማለት ነው። ያው ስለሆነ እንግዲህ በደንብ አጥበን እንግዲህ ዛሬ ሰላጣ አልሰራ ነው። በደንብ አጥቤ ሰርቼ አሳያችኋለሁ ማለት ነው። አጥቤ ስጨርስ በቀጣይ ቪዲዮ ተመልሰን እንገናኛለን ማለት ነው። እኔ ሰላጣ ስሰራ በነገራችን ላይ ሽንኩርት ብዙም አልወድም። አንዳንድ ሰው ሽንኩርት ያደርጋል አይደለ? እኔ ሽንኩርት አልወድም። እንደዚህ ነውና በደንብ አድርጌ አጥበዋለሁኝ። ቲማቲም፣ ቃሪያ እና ሎሚ እጨምራለሁ ማለት ነው። አቸቶም ካለን ስናጥብ የበለጠ ለእንትኑ ማለት ነው። አቸቶ ቢኖር የተሻለ ነው ስናጥበው ማለት ነው። ጽድት ነው የሚያደርግልን። አንዳንድ ጀርሞችን ካለው እሱን ይላል ማለት ነው። እነዚህ ጋር እንደምታዩት አሁን ብዬ ጨርሻለሁኝ። ላጥብ ነው ማለት ነው። እኔ ሳጥብ በጣም ነው የምቆየው ማለት ነው። እኔ ነገሮች ላይ እላለሁኝ የሆነ ነገር ስሰራ በጣም ነው የምቆየው ሳጥብ።
ያው እንትን አይልልኝም። ያው እንደምታውቁት ደግሞ እዚህ ጋር ፈሩ ምናምን አንዳንድ ነገሮችም ስላሉት ያው ሰዓት ይፈልጋል። ሰላጣና እንትን ሰዓት ይፈልጋል። በደንብ ማጠብ ይኖርብናል ማለት ነው። እንደዚህ ቸኩለን የምንሰራው ነገር አይደለም። ሰላጣ ለኛም ጥሩ ስላልሆነ አሁን እንግዲህ ማጠብ ልጀምር ነው ማለት ነው። ወደ ተከበራችሁ ዩቲዩብ ቻናሎቼ ሰብስክራይብ፣ ሼር ማድረግ አትስቱ ማለት ነው። አዲስ ነኝ፣ አበረታቱኝ። ሼር ሰብስክራይብ ለምታደርጉልኝ አላህ ያሰባችሁትን ያሳካላችሁ። እንዲሁም የስደት እህት ወንድሞቼ በሰላም ሀገራችሁ አላህ ይመልሳቸው ማለት ነው። እዚህ ጋር አሁን እንደምታዩት አሁን እዚህ ጋር የሚታያለ በደንብ ቪዲዮ ላይ አይታይ እንደው እንጂ ይታያል። አሁን ይሄ በጣም ቸኩሎ ምናምን ለማጠብ ሙስተሂል ነው። አሁን ይሄንን እኔ አልወድም። ሙሉን ነው የጣልኩት እዚህ ጋር ሙሉን ጥዬዋለሁ አውጥቼ። ምክንያቱም እንደዚህ አይነት ነገር ካየሁ መብላት አልችልም። እኔ የፈለገው በስነ ስርዓቱ ባጥበው የሆነ አልወድም የሆነ ነገር ካየሁ ማለት ነው። እንደዚህ እስከ እንትኑ አውጥቼ ነው የምጥለው። አጥቤ ራሱ አልጠቀምም ማለት ነው። እንግዲህ አሁን ማጠብ ልጀምር ነው። አጥቤ ስጨርስ ደግሞ ያለውን ነገር ቪዲዮ ቀርጽላችኋለሁ ማለት ነው። መልካም ቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራ ሰላጣዬን እንግዲህ አጥቤ ጨርሻለሁ። በጣም ነው የሚያምረው። ካሮት ጨምሬበታለሁ ማለት ነው። እዚህ ጋር በጣም ነው የሚያምረው። ካሮት በነገራችን ላይ አሪፍ ነው ለአይናችን፣ ቪታሚንም አለው። አይናችንም ጽድት ነው የሚያደርግልን ማለት ነው። ካሮት ጨምራለሁ፣ ሽንኩርት፣ ቲማቲም፣ ሎሚ ማለት ነው። በዚህ መልኩ አጥቤ ጨርሻለሁ። እንግዲህ ደግሞ ቀጣውን አሳያቸዋለሁ ማለት ነው። በጣም ነው ደስ የሚለው። ያው ብዙ ሰዓት ይወስዳል። እዚህ ጋር እንግዲህ የታጠበበት ውሃ ነው ማለት ነው። ወደ 5 ጊዜ ምናምን ያጠብኩት በጣም ንጹህ ውሃ ነው ማለት ነው። እሺ ሰላጣችን እንግዲህ ይሄን ይመስላል ማለት ነው። በጣም ነው የሚያምረው። እኔ ካሮትም እወዳለሁ። እዚህ ጋር ሰላጣውና ሽንኩርት፣ ቃሪያ አለ ማለት ነው። እዚህ ጋር ታያችኋል ሎሚ። እኔ ካሮት በጣም ነው የምወደው። ቲማቲም፣ ሙዝን በክቡ ነው የከተፍኩት ማለት ነው። ቀይ ስርም ቢኖር እኔ ቀይ ስር ምናምን ባደረገውበት ደስ ይለኛል፣ ግን ያው ቤት ስለሌለኝ አሁን ይሄንን እጨማምራለሁ ማለት ነው። እዚህ ጋር ጨው አለን። ጨውና ዘይት፣ ሎሚ ማለት ነው። አሁን እንደዚህ አድርገን ዘይትና ሎሚ ያለን እዚህ ስኒ ውስጥ ማለት ነው። ይሄንን እንትንና ሎሚ መጨረሻ ላይ ነው የሚጨምቀው። ሁሉንም ከጨማመርኩ በኋላ ግን በጣም ነው የሚያምረው። ማሻአላ ተባረካላ። እንደዚህ እንደሚያወጥ ከጣፈጠ ማለት ነው። በጣም የሚያምር ሰላጣ ነው የሰራ ነው። አሁን እዚህ ጋር ዘይቱን ጨምሬያለሁ፣ ዘይትና ጨው ማለት ነው። ከዛ እንደዚህ በሹካ ካቀላቀልነው በኋላ ሎሚውን ነው የምጨምቀው እኔ። ሎሚውን ጨምቅና መጨረሻ ላይ ሎሚውን ይጨመቃል። መጨረሻ ላይ ሙዙን አደርጋለሁ ማለት ነው። በጣም ነው የሚያምረው። ሰላጣ ለሰውነት በጣም አስፈላጊ ነው ማለት ነው። አትክልት ነገር በጣም አሪፍ ነው። ሎሚውን ልጨምር ነው። ሀዩ ጨምሪ፣ ችግር የለውም ማለት ነው። አሁን ሎሚውን ጨምሬያለሁ። እንግዲህ ረመዳን እንዴት ይዟችኋል? እኛ ፍጡር እንደዚህ ነው የሚያደርገን። መሯሯጥ አለ። ሳምቡሳው፣ ምኑ፣ ቡናው ይሄ የታወቀ ነው ማለት ነው። እንግዲህ እንደምታው መጨረሻ ላይ ሙዙን ጨምሬያለሁ ማለት ነው። በጣም የሚያምር ሰላጣ ነው የሰራ ነው። እስኪ ደግሞ እንግዲህ እናንተ አስተያየት ኮሜንት ላይ ብጽፉልኝ ደስ ይለኛል ማለት ነው። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ አዲሶችም ነን አበረታቱን ማለት ነው። ይሄን ይመስላል እንግዲህ እሺ ዩቲዩብ ፋሚሊዎቼ እንግዲህ ቅድም ሰላጣ አሳይቻችኋለሁ ማለት ነው። አሁን ደግሞ ፍጡር አቀራርበን እዚህ ጋር ስላለን እዚህ ጋር ኬኔቶ አለን፣ ቡና አቅርበናል ማለት ነው። ሙዝም አለን እንደምታዩት፣ ሾርባም አለ። በጣም ነው ደስ የሚለው። ሳምቡሳም አለ።
የሳምቡሳ ማለት ነው። ማሻአላ ተባረከ ሳምቡሳ ያምራል። እዚህ ጋር እንጀራ እኛ እንትን ነው ማለት አንድ ላይ ነው የምናቀራርበው። ሁለተኛ ላለመነሳት ቡናችንም ሁሉንም እንደዚህ አንድ ላይ ቅርብርብ አድርገን አነሳ ማለት ነው። እዚሁ አፍጥረን ራሳችን ሰግደን እዚሁ ነው የምንቀመጠው። 10 ጊዜ መነሳት ምናምን አንፈልግም። የዛሬው ፍጥራችን ይሄንን ይመስላል። እንግዲህ ሰብስክራይብ፣ ሼር ማድረጋቸውን እንዳትረሱ። እንግዲህ ብልአፈያ ነው ናፍጥር ነው የሚባለው። ምንድነው የሚባለው? ወራር ራስ ጠፋብኝ ማለት ነው። ያ ሁሉም ነገር አዲስ ሲጀምሩት ግራ ያጋባል ማለት ነው። የዛሬ ፍጥሯችን እንግዲህ ይሄንን ይመስላል እላቸዋለሁ።